ህፃናት የደስታ ምንጭ ናቸው። ብዙ ሰዎች ከህፃናት ጋር የሚያሳልፉትን ጊዜ በእጅጉ ይወዱታል። ምክንያት ካለን ደግሞ ልጆች ባለ ንጹህ አእምሮ በመሆናቸው ለደስታ ቅርብ ናቸው። በዓለም ምን እየተከናወነ እንዳለ በህይወት የትኛው ጊዜ ከባድ እንደሆነ ባይገባቸውም እንኳን በቤታቸው ያለውን ደስታ ሙሉ ማድረግ ይቻላቸዋል። በተጨማሪም ወላጆች የህይወትን የከበደ ሸክም ለማቅለል የልጆቻቸውን ፈገግታ ማየትና እጆቻቸውን መያዝ ይረዳቸዋል። የሰው ልጆች ህመም፣ ጉዳት፣ ስቃይ እንዲሁም ሞት ሰው ለሆነ ሁሉ ይሰማል፣ ይጎዳልም። በተለይ ደግሞ እንቅልፋቸው የሚያሳሳ ህፃናትን ስቃይና ሞት መስማት ለወላጅም ብቻ ሳይሆን ለሁሉም ሰው በእኩል መጥፎ ስሜት ይፈጥራል። የዓለም ስጋት የሆነው ኮሮና ቫይረስ ሁሉንም ያስጨነቀ ከባድ ጉዳይ ቢሆንም ወላጅ የሆኑ ሰዎች ደግሞ በተለየ ከራሳቸው በላይ ልጆቻቸውን ከዚህ አስከፊ ወረርሽኝ ለመጠበቅ ይሞክራሉ፣ ይጨነቃሉ። ለነዚህ ተስፈኞችና የነገ አዳጊዎች ህፃናት ዙሪያ ባለሙያዎችና ምሁራን የተለያዩ ምክሮችን ይለግሳሉ። እነዚህን ተስፈኞችና የነገ አዳጊ ህፃናትን በተመለከተ ባለሙያዎችና ምሁራን የተለያዩ ምክሮችን ይለግሳሉ። በዓለም ዙሪያ ያሉ በርካታ ህፃናት ስለ ኮሮና ቫይረስ ምንነትና ምን ማድረግ ጥሩ እንደሆነ የትኛውን ማድረግ ደግሞ የተከለከለ እንደሆነ ጥሩና በቂ የሚባል ግንዛቤ አላቸው። እናም ስለ ቫይረሱ ከህፃናት መደበቅ ሳይሆን በቂ ውይይትን ማድረግ እንደሚረዳ ጃኒ ዶሚንገስ የተባለች የህፃናት ሳይኮሎጂስት ተናግራለች በማለት CNN ጽፏል። ባለሙያዋ አክላም ከዚህ በላይ ደግሞ ራሳቸው ህፃናቱ ስለ ቫይረሱ የሚያውቁትን ሁሉ እንዲነግሩንና አድርጉ የተባሉ የመከላከያ መንገዶችን እንዲተገብሩ እድል መስጠት ያስፈልጋል ትላለች። ማወቅ ያለባቸውን ያህል በማሳወቅ ፍርሃታቸውን ማስወገድ ደግሞ ዋነኛው መፍትሄ ሆኖ በማለትም ታስቀምጣለች። በመጀመሪያ የኮሮና ቫይረስ ወረርሽኝ በዓለም ሲከሰት ህፃናትን አያጠቃም የሚል የተሳሳተ መረጃ የነበረ ሲሆን ልጆች በቫይረሱ የመያዝ እድላቸው ከትልልቅ ሰዎች የመያዝ እድል ጋር ወይንም የተጠቂዎች ቁጥር ጋር ሲነጻጸር ያንሳል እንጂ በርካታ ህፃናት በኮቪድ-19 ተጠቅተዋል። CNN ከቻይና የህክምና ባለሙያዎች ያገኘሁት ባለው መረጃ ምንም እንኳን ህፃናት በቫይረሱ ቢጠቁም ከባድና ኃይለኛ የሚባሉ ምልክቶችን አያሳዩም። በቻይና ተረጋግጠው ከተመዘገቡ ከ40,000 በላይ ተጠቂዎች ውስጥ በቫይረሱ ምክንያት ህይወቱ ያለፈው ከ20 ዓመት በታች ያለ ታዳጊ አንድ ብቻ ነው። በቻይና 731 የተረጋገጡ በኮሮና ቫይረስ የተጠቁ ህፃናት የነበሩ ሲሆን አንድ የ14 ዓመት ታዳጊ ህይወት ሲያልፍ ከዚህ ውስጥ 6% የሚሆኑት ከፍተኛ ህመም አስተናግደዋል። በቻይና ገና የተወለደ ህፃን በኮሮና ቫይረስ ተጠቅቶ ነበር። የህፃኑ እናት የኮቪድ-19 ተጠቂ የነበረች ሲሆን ልጇ ከርሷ እንደተላለፈበትም ይገመታል። ምንም እንኳን ህፃናት ከኮቪድ-19 ጋር ተያይዞ በብዙ መልኩ ቢነሱም የተጠቂነታቸው መጠን ቢያንስም ገና ተጫውተው ሳይጠግቡ መኖር የሚያስቡለት ግብ ላይ ሳይደርሱ ቫይረሱ ህይወታቸውን የነጠቃቸው ህፃናት በዓለም የተለያዩ ቦታዎች ተመዝግበዋል። የ14 ዓመት ዕድሜ ያለው ታዳጊ በቻይና ህይወቱ ማለፉ ከተነገረ በኋላ በርካቶች አዝነዋል። ከዚህ በኋላ ግን ሌሎች የህፃናትና ታዳጊዎች ሞት ተመዝግበዋል። በለንደን በኮሮና ቫይረስ ምክንያት ህይወቱ ያለፈው የ13 ዓመት ታዳጊ ሌላኛው ነው።
የህክምና ሰዎች ምንም እንኳን ህፃናትና ታዳጊዎች በቫይረሱ ቢያዙም ከፍተኛ የሚባል የህመም ደረጃ ላይ አይገኙም ቢሉም ይህ ታዳጊ ግን ከመሞቱ በፊት ከፍተኛ የህመም ስቃይ አስተናግዷል። ይህም በለንደን ያሉ የህክምና ሰዎችን ግራ አጋብቷል። በሚቺጋን ለ2 ሳምንታት ያክል በመተንፈሻ መሳሪያ ገዛ ቆይታ ኮሮና ቫይረስ ህይወቷን ገና መኖር ሳትጀምር የነጠቃት የ5 ዓመቷ ህፃን ልጅ መሞትም ዓለምን በእጅጉ አሳዝኗል። ከአንድ ወር በፊት በከባድ ራስ ምታት መሰቃየት የጀመረችው ይህች ታዳጊ በኮቪድ-19 መጠቃቷ ከታወቀ በኋላ ህክምና እርዳታ ማግኘት ብትችልም ህይወቷ ሊተርፍ ግን አልቻለም። ይህ ክፉ በሽታ በቤልጂየም የምትገኝ የ12 ዓመት ታዳጊን ህይወት ባጭር አስቀርቶታል። የታዳጊዋ ህይወት ማለፉን ተከትሎ የህክምና ባለሙያዎቹ ስለ ቤተሰቦቿ እያሰብን ነው። ይህ ከብዙ አንድ የሚያጋጥም ነገር ነው። ምንም ማድረግ ያለመቻላችን ግን ለኛ ከባድ ነው ሲሉ ሀዘናቸውን ገልጸዋል። ታዳጊዋ ለ3 ቀናት ከቆየ ትኩሳት ውጪ ሌላ ያሳየችው የኮቪድ-19 ምልክት ያለመኖሩ የተገለጸ ሲሆን ይህም ህፃናትና ታዳጊዎች በቫይረሱ ቢጠቁም ከፍተኛ የሚባሉ ምልክቶችን ላያሳዩ ይችላሉ የሚለውን ጥናት የሚደግፍ ነው። የፈረንሳይ ባለስልጣናት የ16 ዓመት ሴት ልጅ በፓሪስ የህፃናት ሆስፒታል ውስጥ ህይወቷ ማለፉን አስታውቀዋል። በአሜሪካ 1 ዓመት ያልሞላው ህፃን በኮሮና ቫይረስ ጥርጣሬ ህይወቱ አልፏል። መኖር ሳይጀምሩ መሞት። ሌሎች 3 ታዳጊዎችም በዚሁ አስከፊ ወረርሽኝ ሳቢያ ህይወታቸው እንዳለፈ የተገለጸ ሲሆን ሙሉ በሙሉ እውነታውን ለማረጋገጥ ግን እያጣራን ነው ይላሉ ባለስልጣናቱ። በፓናማ አንዲት የ13 ዓመት ታዳጊም ይህንን ከባድ ህመም መቋቋም ተስኗት እጅ ሰጥታለች። ገና በለጋነቷም ይህችን ዓለም ተሰናብታለች። ታዳጊዋ የኮቪድ-19 ምልክቶችን በማሳየቷ ወደ ህክምና ተቋም ተወስዳ የነበረ ቢሆንም ህይወቷን ለማትረፍ የተደረገው ርብርብ ሳይሳካ ቀርቷል። ይህ በእንዲህ እንዳለ በርካታ ሚሊዮን የዓለማችን ህፃናት በአሁኑ ሰዓት በኮሮና ቫይረስ ምክንያት በቤት ውስጥ ለማሳለፍ ተገደዋል። እነዚህ ህፃናት የሚፈልጉበት ቦታ ሄደው መዝናናትና መጫወት አይችሉም። በሀገራችን ሁኔታም ልጆች እንደለመዱት ወጥተው ከጎረቤት ልጆች ጋር ሊጫወቱ አይችሉም። ወንድ ልጆቻችን ለኳስ ጨዋታ ወደ ሜዳ መሄድ አይችሉ ይሆናል። ይህን ክፉ ጊዜና መጥፎ ወረርሽኝ እንዲያልፉ ከቤት መቆየት የግድ ተብሏልና ልጆችን በቤት ውስጥ ሳይሰለቹ እንዲቆዩ ለማድረግ የሚቻለውን ነገር ሁሉ ማድረግ የወላጅ ግዴታ ነውና ሁሉም እንዳቅሙ ይህን ማድረግ ግድ ይለዋል። በዚህ የረፍት ጊዜ ልጆች የማንበብ ልምዳቸውን እንዲያዳብሩ የፈጠራ ብቃታቸውን እንዲያሳድጉ የመጠየቅና የማወቅ ልምዳቸውም ከፍ እንዲል ባህል ወጋቸውን ማንነታቸውን አውቀው እንዲያድጉ የመስጠት የማካፈል ሰዎችን የማክበርና የመውደድ ልማዳቸው ከፍ እንዲል መስራት ያስፈልጋል።
ኮሮና ቫይረስ እስካሁን በዓለም ከ2 ሚሊዮን 500 ሺህ በላይ ሰዎችን አጥቅቷል። ከ170 ሺህ በላይ ሰዎችን ህይወት ደግሞ ነጥቋል። ከ600 ሺህ በላይ ሰዎች ቫይረሱን መርታት ችለዋል። ከነዚህ ውስጥ በርካታ ህፃናት ይገኙበታል። እናም ከራሳችን አልፈን ለቤተሰቦቻችን በተለይም ለህፃናት ስንል እንጠንቀቅ፣ እንታጠብ፣ እንራራቅ፣ ከቻልን ከቤት አንውጣ። ሰላም።